ዛሬ በደንብ በትህትና እንድታዳምጡት ጆሮአችሁን ሰጥታችሁ እንድታዳምጡኝ እፈልጋለሁ ማለት ነው። ልቤ የተሰበረበትን በጣም የገረመኝን ታሪክ ነው የማካፈላችሁ እናንተም ትጠነቀቁበት ዘንድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንደዚሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ምን ትላለች እህታችን? እኔ ሳኡዲ ጂዳ ነው እና በሆነ አጋጣሚ ከሆነ ልጅ ጋር በኢሞ መጥቶ ተዋወቅን። ከዛ ማውራት ጀመርን። አላህ እንደሚፈራ ሆኖ ነው የቀረበኝ። የትዳር ጥያቄ አቀረበልኝ አለች ማለት ነው። የትዳር ጥያቄ አቀረበልኝ። ከዛም ቤተሰብ ጠይቅ ስለው መጀመሪያ እኔና አንቺ በአካል እንተዋወቅ ሲለኝ እሺ አልኩትና የት ነው ስለው ሰው አለ እህቶች አሉ አለኝ ሲለኝ እውነቱን መሰለኝ ሄድኩኝ። የምንታየው ሰው ባለበት ነው ሲለኝ ሰው አብሮት አለ ስለው አብሮህ አለ ወይ ብዬ ስለው አዎ አለኝ ትላለች ማለት ነው። አለ ብሎ ማለልኝ ማለት መሐላም አለበት ማለት አንዳንድ ጊዜ እናንተ ስትምሉ ውሸት በውሸት የማትምሉ ምናምን ከሆነ ሰው ሲምልላችሁ በተለይም ደግሞ መቼም አንዳንዶቹ በጣም ነው የሚያሳምኑትና እውነት ይመስላችኋል እና ማለልኝ። ከዛ ብቻዬን አይደለሁም ብሎ ቃል ገባልኝ። አወኩኝ፣ ሄድኩኝ። እሱ መጥቶ ወሰደኝ። ግን ሲወስደኝ እንደጠበቅኩት አላገኘሁትም። የሆነ ቤት ነው የወሰደኝ። ምንድን ነው ስለው ውረጂ አለኝ። አልወርድም ብልም በግድ አስገባኝ። ከዛ አስገድዶ ደፈረኝ። በጣም ነው የሚያሳዝነው። ቤቱ እሪ ብትሉም ማንም ሰው አልደረሰልኝም። አስፈራራኝ። ሻንጣዬ ውስጥ 5000 ሪያል ነበር ሰርቼ ጨምሬ ኢቃማ አወጣለሁ ብዬ አስቀምጬ ነበር። ምንም ሳያስቀር ሰርቆ ወሰደብኝ። ሱብሃንአላህ ወስዶብኛል አለች ማለት ነው። ቤቱ የሴት ሻንጣ ብቻ ነው ያሰፈራል የሆነ ብለው ይሁን ብሎ የተዘጋጀ ሻንጣ ነው አለች። ሻንጣው ሴት የሚደፍሩበት ነው እና ቢያንስ በአላህ ከቻላችሁ ክብሬን ወስዷል፣ ብሬንም አስመልሱልኝ። እኔ ስደት ላይ ማንም ሰው የለኝም፣ ብቸኛ ነኝ። በጓደኛም አስጠየቅኩት 2000 ብር እሰጣለሁ አለ፣ ግን ሊሰጠኝ አልቻለም። ክብሬ ወስዷል። ወገኖቼ ከፍቶኛል። ጥንቃቄ አድርጉ። ቢያንስ የለፋሁበትን ብሬን አሰጡኝ አለች ማለት ነው። እና ወጥቼ ለማውራት ሴት ነኝና ሴት ሀያ ሲኖራት ነው ብዬ እየፈራሁ ዝም እላለሁኝ። ነገር ግን ደግሞ ከኔ ህይወት የሚማሩ እህቶች ይኖራሉና ምናልባት እናገባሻለን ምናምን በሚል ተልካሻ ምክንያት ወደ እነሱ መጥተው ህይወታቸውን የሆነ ነገር የሚያደርሱባቸው እህቶች ይኖራሉና ከኔ ሊማሩበት ይችላሉ ብዬ በማለት ይሄንን ለመጻፍ ተገደድኩኝ ትለናለች ማለት ነው እህታችን። እና እስኪ ምን ትሏታላችሁ እናንተ? እኔ ምንድነው የምለው ሴት ልጅ ስንባል እንታለላለን። ነገር ግን ደግሞ በዚህ ሰዓት መታለል አያስፈልግም። የመጣንበት አላማ ለስራ እስከሆነ ድረስ ያንን ስራ የመጣንበት አላማችንን አሳክተን ወደ ሀገራችን ሂደን ያገባንም ትዳራችንን በሰላም የተባረከ ትዳር አድርጎልን የምንወልድ ያላገቡትም ደግሞ የሚያገቡ ያድርጋቸው። ዱዓ ማድረግ ነው እንጂ ባል ካላህ ነው ትዳር ማለት ነው። እሷ በእርግጥ መስሏት ነው፣ በእሷም አልፈርድም። ነገር ግን ደግሞ በሱ የምፈርደው ምንድነው ወንድ ልጅ ነው በበረሃ ተቃጥላ ከሻንጣዋ ውስጥ አውጥቶ ወስዶ በዛ ላይ ደግሞ ጾታዊ ጥቃት አድርጎባት ሴትነቷን ተጠቅሞ እንደዚህ ማድረግ ጥሩ አይደለም። ምናልባት እሱ እህትም አለው እናቱም ሴት ነች እና ተገቢ ነው ብዬ አላስብም። እንደዚህ በጣም ነው የሚያሳዝነው ማለት ነው። በጣም ከባድ ነው ሀቂቃ ማለት ሴቶች ስንባል በጣም ስስ ነን። ግን ነገር ግን ከዚህ ነገር መጠበቅ አለብን። ምክንያቱም ጥሩ አይደለም፣ ጥሩ ነው ብዬም አላስብም ማለት ነው። እና አላህ ከዚህ ነገር ያርቀን እና ውዶቼ ማለት ነው። ከዚች ከልጅ
ልትማሩበት ትችላላችሁ። ደግሞ መንገድ ላይ ያላችሁ ትኖራላችሁ። መንገድ ላይ ስል ልክ እንደሷ ተታላችሁ ምናምን በደንብ ካወቃችሁት በደንብ የምትተማመኑበት ምናምን ከሆነ በትክክለኛ መንገድ ቤተሰብ ጋር ልኮላችሁ አላህ በሚፈቅደው መንገድ ተዘውጃችሁ አላህ መልካም ትዳር እንዳደርግላችሁ መልካም ትዳር እንዲገጥማችሁ ዱዓ ማድረግን የመሰለ ነገር የለም። አላህ ለባሪያዎቹ ለሚያደርገው ነገር አይሳሳትም። በሶብር ስለማንጠብቅ እንጂ ማለት ነው። እና ምን ልላችሁ ነው? ብቻ አላህ ከመጥፎ ነገር ይጠብቀን። ራሳችሁን ጠብቁ፣ ተጠንቀቁ። ከአላህ በታች እኛው ነን ራሳችንን መጠበቅ ያለብን። ስንት ሆኖ እንደሚመጣ እናውቀዋለን። ዛሬ ስቀው ከሆነ ነገ አይስቁም። ነገ ስቀው ከሆነ ከነገ በኋላ መጥፎ ፊት እያየን ነው። ግን ያልፋል በማለት ነጋችንን በማስታወስ እንደ ሻማ እየቀለጥን የምንሰራው፣ ምክንያቱም ነገን በማስታወስ ማለት ነው። እና ስለዚህ አላህ ያለው አይቀርም። ይችም ልጅ አንድ ጊዜ ሆኗል። ከዚህ በኋላ ግን ትምህርት ይሆናታል ማለት ነው። ብልጥ ልጅ ከተማሩት ይማራል። ጅል ልጅ ደግሞ በራሱ ህይወት፣ ብልጥ ልጅ በሰው ህይወት ሲማር፣ ጅል በራሱ ህይወት ይማራል። እና እንግዲህ መንገድም ላይ ያላችሁ ካላችሁ ማለት ነው በዚህ ነገር እንድትጠነቀቁ ራሳችሁን እንድትጠብቁ ማለት ነው እህቶቼ በትህትና እጠይቃለሁ ማለት ነው። ምክንያቱም በጣም ሀቂቃ ከባድ ነው። ይሆናል አይደለ? አሁን የአረብ ሀገር ሴት መደሰትን ነው የምትፈልገው። እዚህ ሰርታ ምናምን የሆነ ነገር እንኳን አጋጥሟት የሆነ መደበርን አትፈልግም። ነገር ግን የሰው ልጅ ነንና ሁል ጊዜ ተደስተን አንኖርም። ምክንያቱም ዱንያ የፈተና ኑሮ ናት። ደልቶን ምናምን አይደለም የምንኖርባት፣ ስንቅ የምንሰንቅባት ናትና ብቻ ላለለት ሰው ዱንያውንም አኼራውንም ያሳመረለት ሰው ጥሩ ነው። ካልሆነም ደግሞ በዚሁ ባለን አቅም አላደል ሲከፋንም ሲደላንም አልሐምዱሊላህ እያልን አላህ አመስጋኙን ይወዳል። ፈጣሪያችንን እያመሰግን እንኖራለን ማለት ነው። ምክንያቱም ከኛ ያነሱ ከኛ በታች ያሉትን ነው መመልከት ያለብን። ሰርተን እየበላን ነው አልሐምዱሊላህ። ከኛ ያነሱት አሉ ሳይሰሩ ምን ነው እንደነሱ ሆነን ብንሰራ ብለው የኛን የሚመኙ አሉና የበላያችንን ሳይሆን የበታቻችን ነው ማየት ያለብን እና ማለት ነው። የመዳም ቅመሞች አብሽራ ይዟችሁ ደግሞ ይህን ቪዲዮ ሸር አድርጉ፣ ሰብስክራይብም አድርጉኝ ማለት ነው። ቻናሌ ተመቷል። እንትን እያለ አይደለም፣ እየተንቀሳቀሰ አይደለም፣ መንቀሳቀስ አለበት። ይህንን ለማለት ተገድጄ ነው የመጣሁት። እንግዳ ቪዲዮ ያው ሰርቼ አላቅም፣ ብዙ እየሰራሁ አይደለም ማለት ነው። ያው ሲመቸኝ አንዳንድ ጊዜ እለቅበታለሁኝ። ኢንሻአላህ ቢኢዝኒላህ ተመቻችቶልን ወደ ሀገራችን በሰላም ከገባን ወደ ሀገራችን ኢንሻአላህ በሰፊው የምንሰራበት ይሆናል። እና ይሄንን ነው የምላችሁ ውዶች ማለት ነው። ተጠንቀቁ። ግን ደግሞ ወንዶችም ማለት ነው ወንዶችዬ ደግሞ ማለት ነው ጥሩ አይደለም። የዚህን የዱንያ ኑሮ ብቻ ሳይሆን አኺራችሁን የምትሰው ማለት ነው። ሴቶችም እንደዛው ወንዶችም እንደሚያጠፉት ሁሉ ብዙ ሴቶችም አሉ ወንዶችን የሚጎዱ። ግን ከዚህ ነገር ተቆጠቡ። አላህ ከመጥፎ ነገር ይጠብቀን ማለት እኛ በዳይ ሳይሆን ተበዳይ የመሰለን ነገር የለምና አላህ መልካም ሰዎች አድርገን፣ ሌላ የለውም ማለት ነው። መልካም እየሰራን ነው ብለንም እነሱ ጋር ሲሄድ መልካም የማይሆንበት አጋጣሚ ያለና አላህ ከመልካም ሰሪዎቹ ያድርገን ማለት ነው ውዶቼ። ለማንኛውም በርቱልኝ፣ በሀገር ውስጥም በሀገር ውጭም ያላችሁ ይህን ቪዲዮዬን ግን ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንድትከታተሉኝ ማለት ነው። በተለይ ደግሞ ቪዲዮዬን ሁሉንም እዩልኝ ማለት ነው። እና ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።